እስልምና ክርስትና ላይ ካልተለጠፈ በራሱ መቆም አይችልም። ፕሮቴስታንት ኦርቶዶክስን ካልተናገረ አንድ መሆን አይችልም። ኦርቶዶክስ ደግሞ ክርስቶስን ካልሰበከች መኖር አትችልም። አዶናይ አንተ እንደውም የታዘብኩት ነገር ማክሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልናይ ታረቁ የሚል አይደለም። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል ስማ ዮናስ ኢቢኤስ እስራኤል ቆይታው ይወራዳ ዮናስ ከበደን አንዴ ስሙታል እንዳሳለፈው ዮናስ ስልክ መስመራችን ላይ ይገኛል። ጤና ይስጥልን ጋዜጠኛ ዮናስ ከበደ እንደምን አለ? እግዚአብሔር ይመስገን። ሻሎም ብለናል። ከኢትዮጵያ እንደምን ናችሁ? ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም፣ ወደ 20 የሚጠጉ ኢትዮጵያውያን ጋዜጠኞችም ወደ እስራኤል አቅንተው ነበር። ታዲያ በዘገባቸው ትክክል አይደለም የዘገቡት ነገር። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዛሬው ቪዲዮ የምንመለከተው ዮናስ ከበደ የሚባለው ጋዜጠኛ ሁላችሁም ታውቁታላችሁ። በኢቢኤስ ቤት ምን ገጥሞታል፣ ምንድነው በእስራኤል የገጠመው፣ ምንድነው ያደረገው የሚለው እሱም የሰጠበት ምላሽ አለ። ያንን አስቃኛችኋለሁ። ሌላው እንግዲህ የምንመለከተው ጋሽ ሰሌ ታዋቂው አርቲስት አዶናይ በቅርቡ መኪና የገዛላቸው ጋሽ ሰሌ ማለት ነው ጃኒንና አዶናይን ለማስታረቅ ሽማግሌ እንደሚሆኑ በቅርቡ ሽማግሌ ሆነው እንደሚገኙም እያሰሙ ነውና የተናገሩት ስለ አዶናይ ያወጧቸው አንዳንድ ነገሮች አሉ። ያንን አስቃኛቸዋለሁ። እንዲሁም ልደተ ቃል ስለ ፕሮቴስታንቱ ስለ ሙስሊም ቤተሰቦቻችን የሚያነሳቸው ሀሳቦች አሉ። እነዚህንና ሌሎችን ነገሮች አስቃኛቸዋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁኝ እንድትቆዩ በፍቅር እየጠየቅኩ ይህን ቪዲዮ ላይክ በማድረግ ጀምሩት። ሁላችሁም ላይካችሁን አትንፈጉኝ፣ ላይክ አድርጉ። እስቲ ከሁሉ በፊት እንግዲህ ጸሎት ሲደረግ አባቶቻችን እግዚኦ መሐረነ ክርስቶስ 12 ጊዜ ያስብሉናል። በእንተ እግዝእትነ ማርያምም በጣታችን እንላለና ለምንድን ነው በእነዚህ ጣቶቻችን ከየት ወዴት ነው የምንለው? 12 ጊዜ የምንልባቸው ምክንያቶች ምንድን ነው በሚለው በዚህ ትምህርት እንጀምር። እግዚኦ መሐረነ ክርስቶስ የምንለው ከቀኝ ተነስተን ወደ ግራ ነው የምንሄደው። ስለዚህ ስንጀምር መጀመሪያ ከአመልካች ጣታችን ወረታችን እንወርዳለን። ይህም ደግሞ የሚያሳየው 12 ጊዜ እግዚኦ መሐረነ ክርስቶስ የምንለው ለምንድን ነው? ምሳሌነቱስ ምንድን ነው? ቤተክርስቲያን ለዚህ ምን ትላለች? 12 ጊዜ እግዚኦ መሐረነ ክርስቶስ የምንለው ምሳሌነቱስ ምንድን ነው ስንል ከምሳሌነቱ ለመጀመርና ለመነሳት አስቀድመን 12 ጊዜ እግዚኦ መሐረነ ክርስቶስ ስንል እግዚኦ መሐረነ ክርስቶስ የምንለው ከቀኝ ተነስተን ወደ ግራ ነው የምንሄደው። ስለዚህ ስንጀምር መጀመሪያ ከአመልካች ጣታችን ወረታችን እንወርዳለን። ይህም ደግሞ የሚያሳየው ጌታ ክርስቶስ ከሰማያ ሰማያት መውረዱን ከድንግል ማርያም መወለዱን ሲሆን ወደ ሁለተኛው ጣታችን ደግሞ ስናልፍ ደግሞ እሱ የሚያሳየው ምንድነው ደግሞ ስንል ጌታችን ኢየሱስ ክርስቶስ ተወልዶ ተሰቅሎ ሁሉንም ስራዎችን በሙሉ ጨርሶ ወደ ሰማይ ማረጉን የሚያሳይ ሲሆን ከዛም ለዕለተ ምጽአት ዓለምን ለማሳለፍ ድጋሚ ይመጣል። ከዛ በኋላም ደግሞ ጻድቃን ብሩካንን ይዞ ወደ ገነት ማረጉን የሚያሳይ ነው። ከቀኝ ወደ ግራ ለምንድን ነው የምንሄደው? ከቀኝ ለምን ተጀመረ ደግሞ ካልን ደግሞ በግራ የበደለ አዳም የተባለ ሰው የሰይጣንን ምክር ሰምቶ ዕፀ በለስን በልቶ የወረደውን ከግራ ወደ ቀኝ ወደ ገነት ወደ መንግስተ ሰማያት እንደመለሰው ለማሳየት ይህንን በምሳሌነት እንጠቀማለን። በእንተ እግዝእትነ ማርያም ደግሞ ስንል ደግሞ ሁሉንም በእንተ እግዝእትነ ማርያም ስንል ከታች ወደ ላይ ሁሉም አራቱም ጣታችን ላይ ከታች ወደ ላይ እናደርጋለን። ይህንንም ለምንድን ነው የምናደርገው ስንል እመቤታችን ተፈጥሯ ምድራዊት ክብሯ ደግሞ ሰማያዊት እንደሆነች ለማጠየቅ ነው። ለምንድን ነው ይህንን ደግሞ ከግራ ወደ ቀኝ ደግሞ የምናደርገው ደግሞ ካልን ደግሞ ቅድም እንዳነሳ ነው ግራ በአጠቋቆም ሲታይ የሲኦል ምሳሌ ስለሆነ በሲኦል የነበረ የበደለ አዳምን በእመቤታችን አማካኝነት በቀኝ ወዳለ ወደ ገነት እንደመለሰው ለማሳየት ለመጠቆም ይህንን እንጠቀማለን ማለት ነው። ለምንድን ነው 12 ጊዜ እግዚኦ መሐረነ ክርስቶስ የምንለው የሚለውን ደግሞ ስናነሳ ደግሞ 12 ጊዜ እግዚኦ መሐረነ ክርስቶስ ስንል በቀን ውስጥ ስንት ሰዓታት አሉ የሚለውን ስናሰላ 12 ጊዜ እግዚኦ መሐረነ ክርስቶስ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንላለን። የሁለቱ አጠቃላይ ሲደመር 24 ሰዓት ይሆናል። ስለዚህ በአንድ ቀን ውስጥ 24 ሰዓት አለና በ24 ሰዓት ውስጥ የሰራነውን በደላችንን ኃጢአታችንን ይቅር በለን ስንል 12 ጊዜ እግዚኦ መሐረነ ክርስቶስ እንላለን ማለት ነው።
ሌላው ስለምንድነው ደግሞ ካልን ደግሞ በ12ቱ አባቶቻችን ሐዋርያት ምሳሌነት ስለነሱ ስትል ማረን ይቅር በለን ስንል 12 ጊዜ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንላለን ማለት ነው። እንደተከታተላችሁት ነው። ለወንድማችንም ለእህታችንም እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው ፍሬ የምናፈራበት ያድርገን። መቼም አንዳንድ ነገር ስንል ቤተክርስቲያን ያለ ምክንያት ምንም የምታደርገው ነገር የለም። ሁሉም ምክንያት አመክንዮ አለውና ለዚህ ነው የምንለው። ይህንን ማወቃችን ጥሩ ስለሆነ ነው ያመጣውላችሁ። እሺ ወደ ያዝናቸው አጀንዳዎች እስቲ እንለፍ። ከዮናስ ከበደ ከጋዜጠኛ ዮናስ ከበደ እንጀምርና ዮናስ ከበደ ምንድነው አደረገ የተባለው? ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም፣ ወደ 20 የሚጠጉ ኢትዮጵያውያን ጋዜጠኞችም ወደ እስራኤል አቅንተው ነበር። ታዲያ በዘገባቸው ትክክል አይደለም የዘገቡት ነገር። እነዚህ ጋዜጠኞች ሆዳደሮች ናቸው እየተባለ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያ ላይ የተለያዩ ውዝግቦች ተፈጥሯል። ምንድነው የተፈጠረው? የተወሰነውን ላጋራችሁ። እንግዲህ አልጀዚራ ሊስኒንግ ፖስት በተሰኘ ፕሮግራሙ ባደረገው ምርመራ እስራኤል በጋዛ እየፈጸመችው ያለው የዘር ፍጆታ ገጽታ ለመቀየር 20 ኢትዮጵያውያን ጋዜጠኞች ጨምሮ ከተለያዩ አፍሪካ ሀገራት የተውጣጡ የሚዲያ ባለሙያዎች ወጪ በመሸፈን አሳሳይ ዘገባዎች እንዲሰሩ ማድረጓም እንግዲህ አጋልጧል። ከ10 የኢትዮጵያ መገናኛ ብዙሃን የተውጣጡ 20 ጋዜጠኞች በጉዞ ላይም ተካፍለዋል። ታዲያ ጋዜጠኞቹ ባዘጋጃቸው ፕሮግራሞች ላይም የፍልስጤማውያን ድምጽ ያላካተቱ የጉዳቱ መጠን ያላነሱና ፍልስጤማዊ የሚባል ህዝብ እንደሌለ የሚያስመስሉ ይዘቶችን ማሰራጨታቸው ነው የተጠቀሰው። ጉዞ በእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማት እንደ ደቡብ አፍሪካ አይሁድ ቦርድ የተመራው ወጪ የተሸፈነ ቢሆንም አብዛኞቹ ጋዜጠኞች ግን የገንዘብ ምንጩ ሳይገልጹም ቀርተዋል። ጋዜጠኛ ዘካሪያስ ዘላለምና እንዲሁም ደግሞ የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት የስነ ምግባር ደንብ ጥሰትና እውነታ የሚደባብስ ሙከራ ሲሉ ነቅፈውታል። ከኢትዮጵያውያን በተጨማሪ ከኬንያ፣ ሩዋንዳ፣ ሴኔጋልና ደቡብ አፍሪካ የሚዲያ ባለሙያዎች፣ የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበርም ነው የተገለጸው። በደቡብ አፍሪካ የሚገኙ የፕሬስ ካውንስል ጉዳዩን ከመረመረ በኋላ ለሚመለከታቸው ጋዜጠኞች ይቅርታ እንዲጠይቁና የገንዘብ ምንጮቻቸው እንዲገልጹ የወሰነ ሲሆን ኢትዮጵያውያን ባለሙያዎች ግን እስካሁን ድረስ ለቀረበባቸው ክስ ምንም አይነት የሰጡት ምላሽ የለም። እንግዲህ ከሰሞኑን ዮናስ ላይና እንዲሁም ደግሞ የተለያዩ 20 ጋዜጠኞች ላይ እየወረደ የሚገኘው ውዝግብ ወይም ደግሞ እየደረሰባቸው የሚገኘው ነቀፌታ እንግዲህ በዚህ የተነሳ ነው። አዲስ ነገር ካላጋራችኋለሁ። መልካም ጊዜ። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምጽ ለሌላቸው ድምጽ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ሂደው እንደነበር አስታውቋል። በጣም የሚያሳዝነው ደግሞ የኬንያና የሌሎች ሀገር ጋዜጠኞች ለሙያቸው ታምነው የተበጀተላቸውን ረብጣ ዶላር ገሸሽ በማድረግ እንዲህ አይነት የዘር ማጥፋት ለመሸፋፈን ሙያችንም ህሊናችንም አይፈቅድም ሲሉ የኢትዮጵያ ጋዜጠኞች ግን ዮናስ ከበደን ጨምሮ 20 ሰዎች በአንድ ጥሪ ብቻ እሺ ማለታቸው ምን ያክል የሰብአዊነት ጥላት መሆናቸውን በግልጽ ማሳየታቸው እንደ ሀገር አፍረንበታል ሲሉ ብዙዎቹ አውግዘው። እንግዲህ እንዳያችሁት ዮናስ ከበደ ጋዜጠኛ ነው፣ የኢቢኤስ ጋዜጠኛ ነው። ወደ እስራኤል ሄዶ እንግዲህ ዘግቧል ነው። ከአንድ ወገን ብቻ ነው የቆመው። የተጨፈጨፉትን እስራኤል ወደ 40 ሺህ የሚጠጉ ህጻናትን ጨፍጭፋለች፣ ለነዛ ድምፅ አልሆነም የሚሉ ነገሮች ናቸው የተነሱት። ይሄም ደግሞ በስፋት እየተነሱት ያለው በእስልምናው ወገን ነው፣ በሙስሊም ቤተሰቦቻችን ናቸው። ይህንን በጣም በስፋት እያራገቡት ያለው ያነሷቸውን ተቃውሞች አስደምጣቸዋለሁ። እስራኤል ግን እኔንም ራሱ ቢጠሩ የሚሄድ ይመስለኛል። መቼም ሁላችንም እስራኤልን መናፍቃት ለእኛ ለኦርቶዶክሳውያን ቅድስት የሆነች ሀገር ናት። ጦርነቱን አለምንተወውና ቅድስት ሀገር ናት። እስራኤልን መርገጥ ማይፈልግ የለም አይደል? ኢየሩሳሌም መሄድ ማይፈልግ ያቺ ቅድስት ሀገር ናት። እና እስራኤል እንግዲህ የነበረውንም ጦርነት እኮ ህፃናቶቹን እንዴት ወደፊት እያመጡ ሲያስጨፈጭፉ እንደነበረም ብዙ ቪዲዮዎችን ተመልክተናል። እና ዛሬ የእስልምና እምነት ተከታዮች እንግዲህ ዮናስ ከበደን እንዴት ይሄዳል፣ እንዴት ጋዜጠኝነት ሙያውን በልቷል ሽሯል እያሉ ለሆዱ ያደረ ነው እያሉ በጣም እየተቹት ነው። እና እስቲ አንዳንድ ትችቶቹን እንስማ። እስራኤል ቆይታ ይወራዳ ዮናስ ከበደን አንድ እስቲ ስሙታል እንዳሳለፈው ዮናስ ስልክ መስመራችን ላይ ይገኛል። ጤና ይስጥልን ጋዜጠኛ ዮናስ ከበደ እንደምን አለ? እግዚአብሔር ይመስገን። ሻሎም 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 ብለናል። ሻሎም ብለናል። ከኢትዮጵያ እንደምን ናችሁ? እግዚአብሔር ይመስገን ሻሎም። እኛም ሰላምታችን ይድረሳችሁ እዚህ ኢየሩሳሌም።
እናመሰግናለን በጣም። አዎ ዮናስ፣ እንግዲህ ሰሞኑን የጋዜጠኞች የልዑክ ቡድን በእስራኤል ጉብኝት አካሂደዋል። ከመካከላቸው አንዱ አንተ ነበር። እስራኤል እንዴት አያሃት? አሁን ድረስ ገና ካሁኑ ናፈቀች። እንግዲህ ከመጣው ዛሬ 3ኛ ቀኔ ነው፣ ግን በቃ ገና ካሁኑ ናፈቀች። እንግዲህ ደግሞ እስራኤልን 2 ዓመት ሙሉ ወጥሮ ያዛት ጦርነት ነበር። ያው እስራኤል ያለ መነጋገሪያ ናት። አሁን በጦርነቱ ደግሞ በተለይ ብዙ ነገር ይባላልና እንደው በአካል ስታዩት በውጭ ሰሙት ከነበረውና ነበረው ግንዛቤ አንፃር እዚህ ገብታችሁ ስታዩት የጦርነቱ ሁኔታስ እንደው ምን ይመስል? ከ40 ሺህ በላይ ለተገደሉት ለነዛ ህፃናቶች ያን ሞት ለመሸፈን ያ ሁላ የሞቱ ንጹሃኖችን ለመሸፈን ነው የሄደው። በጣም ነው የሚያሳዝነው። ስማ ዮናስ፣ ኢቢኤስ ፕሬዚዳንት ኒክሰንን ታውቀዋለህ? 1964 ዓመተ ምህረት ያ ሁሉ ህዝብ ወዶና ፈቅዶ እንዳልመረጠው ምን አደረገ መሰለ? ዎተርጌት የሚባል ህንፃ ላይ ማለት ነው 5 የሱን ሰላዮች ምናምን ልኮ ቤቱን በፋሪኛ በቃ አስገንጥሎት ማለት ነው። የዲሞክራቶችን የተለያዩ ሰነድ፣ የድምፅ መቅጃ፣ የተለያየ ነገር ቤታቸው ውስጥ እንዲቀመጥ እንደገና ዶክሜንታቸውን ኮፒ እንዲደረግ ምናምን አድርጎ አስበው። እንግዲህ መጀመሪያ ስልጣን ላይ ሲወጣ ማን ነበር መሰለህ? በጣም ብዙ ሰው አክሴፕት ያደረገው ብዙ ሰው የተቀበለው ሰው ነበረ። ያን ማድረግ ምን እንዳስፈለገው እንጃ። ያው የዎተርጌትን ቅሌት የማታውቁት ሰዎች የላችሁ። ያንን የሚያክል ቅሌት የአሜሪካንን ፕሬዚደንት የሚያህል ሰውዬ ከስልጣን ያወረዱት እንደዛ እያለቀሰ ከፓርላማ የወጣው የካሴቶችን ቅጂ አንጣ ሲባል አላመጣም ሲል የነበረው ሰውዬ በህዝብ ጫና እንዲያመጣ የተደረገው ከስልጣኑም እንዲባረር የተደረገው በጋዜጠኞች የስለላ በጋዜጠኞች የምርመራ ጥበብ ነው። ትልቅ ጥበብ ነው ጋዜጠኝነት። ለህዝብ ያደላል። ፈልጌ ነው ለህዝብ ያደላል። ሆድን ምናምን ነገር አይልም ጋዜጠኛ። በየጦርነቱ በየምኑ ይሞታል ጋዜጠኛ። ገባ? ይሄ ለሌ የፈለኩት የኒክሰንን ታሪክ እርግጠኛ ነኝ አታውቀውም። አንተ ምን ያደርግልሃል? ዝም ብለህ የሆነች መነሳነስህን አደረግ፣ ከኮሌጅ ወጣ፣ በቃ የሆነ ኢቢኤስ ገባ፣ ህሊናህን ትሸጣለህ አላችሁ። ሌሎቻችሁም ማለት የአንተ አይነት መሰል ሰዎች አሉ። ምን አለ መሰለህ፣ ዓለም እንደ ዓለም ከሰብአዊነት አንግል ነው፣ ከሃይማኖት አንግል አይደለም። ከሰብአዊነት አንግል ዓለም እንደ ዓለም አንድ የተቃወመውን የ40 ሺህ ህፃናት ሞትን እሱን ስም ለማደስ አውሮፓና አሜሪካ ውስጥ አልቻለችም። ያቺ ሀገር አፍሪካ ውስጥ መጣች። አፍሪካ ውስጥም ብዙ ሀገራት ፈቃደኞች አሉ። ያንተ አይነት ሰው ግን ያንተ አይነት ሆዳሞች ግን ያሳዝናል። ማለት ምን እንዳለ ታውቃለህ። ግን ዘገባ ምናምን ብትሰራ ደግሞ ሞር ይገርመን ነበር። እና አልጀዚራ እና ቢቢሲ ምናምን ስለረገጡ ሳይሆን እንደዚህ አይነት ሰው አመስለኝም ነበረ ኖርማሊ። እና ከህሊናሽ ጋር አባቢ ህሊና ይበልጣልሽ። ያው ሲኦልም ገነትም ያለው እዚህ ውስጥ ነው ብዬ ስለማመን ነው። መልካም ከሰዓት ይሆናላችሁ። እኔን ጨምሮ ብዙዎቻችን ያስደነገጠን በዚህ የቅሌት መዝገብ ላይ አንድ ሰው መካተቱ ነው። ያም ደግሞ በበጎ ስራዎች በአዛኝነቱና እንግዲህ መልክ ይሰራ ከነበረ እንግዲህ አናቅም አዛኝ ነኝ ምናምን በሚል ጨዋታ የምናውቀው ዮናስ ነበረ። የእሱ እዚህ ውስጥ መካተት በተወሰነ መልኩ አስገርሞናል። ያ ይመስለኛል አብዛኞቻችን ያስገርመን እንጂ እንደ እግረኛው ሚዲያው ያሉ እና እንደ አሚኮ ምናምን ያሉ ነገሮች ግን ብዙም እኛን የሚያስገርሙ ተቋማቶች አልነበሩም። ከዚህ በፊት ሰሯቸው የነበሩ ሚዛና ያልሆኑ ዘገቦቻቸውን ስለምናውቀው ማለት ነው። በዚህ አጋጣሚ ግን ልናስታውሳቸው የሚገቡ ጀግና ጋዜጠኞች አሉ ብዬ አስባለሁኝ። የመጀመሪያው ስምዖን ደረጀ ሲማ ነው። እንግዲህ በፍልስጤማዊም ጉዳይም ሆነ በተለያዩ ጉዳዮች ላይ በጣም ሚዛና የሆነ ምርጥ ጋዜጠኛ ነው ብዬ አስባለሁ። በዚህ ብዙዎቻችሁ እንደምትስማሙ ተስፋ አድርጋለሁ። ከዚህ በተጨማሪም ደግሞ ነፃነት ላቀውን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እሱም ደግሞ በጣም ድምጽ ለመሆን የሚሞክር እጅግ በጣም ምርጥ ጋዜጠኛ ነው። እንግዲህ ብዙዎቹን ሜንሽን ስናደርግ እንዳጠቃላይ እንዳንደፋ ብዬ ስላሰብኩኝ ነው እነዚህ ሰዎች መጥቀስ የፈለግኩት። ከዚህ በተጨማሪም ደግሞ በዚህ ጉዳይ ላይ አሁን እንደ ሀገር እየተቀባበል ነው ባለው አጀንዳ ላይ በዚህ አልጀዚራ በለቀቀው ዶክመንተሪ ፕሮግራም ጋር በተገናኘ ጉዳዩን ሁላችንም እንድናቅ ያደረገን ዘካሪያስ እዚህ ጋር የምትመለከቱት ይህ ጋዜጠኛም ደግሞ እጅግ በጣም ለሙያው የታመነ ለዚህ ትልቅ ሙያ ታማኝነቱን ያሳየ ለሆዱ ሳይሆን ለምንድነው ለስነ ምግባር ለሕግና ለሩሎች የሚገዛ አይነት ምርጥ ጋዜጠኛ መሆኑን ያሳየን ዘካሪያስን መጠቀስ ይገባዋል ብዬ አስባለሁኝ። ነገር ግን እንደ እግረኛው ሚዲያ እንደ አርቲስት ቲቪ እንደ በጣም ከዚህ ጋር ሜንሽን ያደረኩላችሁ እንደዚህ አይነት ያሉ ተቋማት ግን ለሆዳቸው የሚያድሩ ለጥቅማ ጥቅም እንጂ ለሰብአዊነት ለእውነታና ለምንድነው
ለአልጎሪዝም ምንድነው ለአልጎሪዝሙ ሳይሆን ለሙያው ስነ ምግባር ያልታመኑ ጋዜጠኞች እንደሆኑ የተረዳንበት ተቋማት ጭምር እንደሆኑ የተረዳንበት አጋጣሚ ነው ብዬ አስባለሁኝ። እንግዲህ ሀሳባችሁን አካፍሉኝ። ዶክመንታሪውን እንግዲህ ሙሉ ለሙሉ ተመልክቼው ነበር አልጀዚራ የተለቀቀው ማለት ነው። ሊንኩን ኮሜንት ላይ ከፈለጋችሁ አስቀምጥላችኋለሁ። ሄዳችሁ ማየት የምትፈልጉ ሰዎች ስለ ፍልስጤማውያን አንድ ነገር ሳያወሩ 70 ሺህ በላይ ህጻናት ተገደሉበትን ክስተት ሳይዘግቡ አደባብሰው ለማለፍ የሞከሩበት ለሆዳቸው ያደሩበት ክስተት ነበረ። ይህ ላጋራችሁ ብዬ ነው። ሀሳባችሁን አጋሩኝ። ሰላም። በጣም የሚገርም ነው። እዚህ ላይ እናንተ በስፋት ሀሳብ ስጡ። አሁን ዮናስ እስራኤል መሄድ አልነበረበትም ወይስ ነበረበት? እስራኤል ጨፍጭፋለች ስለተባለ ወይም ደግሞ እንዲህ ነገር ተደርጓል ስለተባለ የሚያነሷቸውን ሀሳቦች በምን አይነት ሁኔታ ትመለከቱታላችሁ? እነዚህን ሀሳቦች በምን ትመለከቱታላችሁ? እንግዲህ እስራኤል ነግሬያቸዋለሁ፣ እኔንም ቢጠሩኝ መሄድ ይመስለኛል። ምክንያቱም በጣም ምናፍቃት ሀገር፣ መጎብኘት የምፈልገው ሀገር፣ መርገጥ የምፈልገው ሀገር ነው። ኦርቶዶክስ ሆኖ ክርስቲያን ሆኖ ኢየሩሳሌምን መርገጥና ሄዶ መሳለም የማይፈልግ የለም። ጌታ መከራ የተቀበለበት፣ ጌታ የተሰቃየበት፣ ጌታ ዞሮ ያስተማረበትን ቦታዎች፣ የተሰቀለበትን ቦታዎች ከማየት በላይ ምንም አይነት ደስታና ህይወት ስለሌለን ማለት ነው። እና ይቺ እስራኤል፣ ይቺ ቅድስት ሀገር እስራኤል ሰዎች ለምን ሄዱ ተብሎ ይህን ያህል መጮስ ነበረበት ወይ የሚለውን ሀሳብ ለእናንተ እንድትሰጡ ጠይቃለሁ። እስልምና ክርስትና ላይ ካልተለጠፈ በራሱ መቆም አይችልም። ፕሮቴስታንት ኦርቶዶክስን ካልተናገረ አንድ መሆን አይችልም። ኦርቶዶክስ ደግሞ ክርስቶስን ካልሰበከች መኖር አትችልም። መጽሐፍ ቅዱስ እንግዲህ የእግዚአብሔር ቃል ነው፣ ስልጣናዊ ቃል ነው። በእግዚአብሔር መንፈስ ተነድተው ሐዋርያት እንዲሁም ነቢያት የጻፉት ነው። መሪውም አጻፊውም እግዚአብሔር ነውና ቁርአንን አናውቀውም። እንግዲህ ማን በየትኛው ሰዓት እንደጻፉ እንዴት እንደመጣ ምንም የምናውቀው ነገር የለም። በግለሰብ ተገኘ የተባለ ሀሳብ ነው። ከመጽሐፍ ቅዱስ ጋር በጭራሽ ህብረት የሌለው ግን ከመጽሐፍ ቅዱስ አንዳንድ ሀሳቦችን የኮረጀ መጽሐፍ እንጂ በምንም ሁለቱ የሚገናኙ አይደሉም። ደስ የሚለው ክርስትና ከየትኛውም ነገር ጋር አይገናኝም። በቃ የራሱ መልክ ያለው ነው የኛ ኦርቶዶክስ። እስልምናን ካየኸው ክርስትና ላይ ካልተለጠፈ መቆም አይችልም። ፕሮቴስታንትን ካየኸው ክርስትናን ካልተሳደበ መቆም አይችልም። ኦርቶዶክስን ካየኸው ኢየሱስን ካልተናገረ መኖር አይችልም። ደግሞዋለሁ ይህንን ቃል ጋይስ። እስልምና ክርስትና ላይ ካልተለጠፈ በራሱ መቆም አይችልም። ፕሮቴስታንት ኦርቶዶክስን ካልተናገረ አንድ መሆን አይችልም። ኦርቶዶክስ ደግሞ ክርስቶስን ካልሰበከች መኖር አትችልም። ይሄ ነው ክሊርሊ ዲፈረንሳችን ይሄ ነው። እና በየትኛውም ጊዜና በየትኛውም ሰዓት ማስቀደም ያለብን ክርስቶስ እውነተኛውን ክርስቶስ ኢየሱስን መናገር፣ መመስከር፣ ማውራት፣ ብሽሽቅ ውስጥ እንዳትገቡ። ቢሰድቧችሁ ቢያንጓጥቷችሁ ምናምን ነገር ከኛም ወገን እኮ አይጠፋም ተመሳሳይ ስራ የሚሰራ ግን ዶንት ቢ ኢሞሽናል ጋይስ ሌትስ ሪድ። አሁን ታይሙ እሱ ነው። በጣም ብዙ የምናነባቸው የምናወራቸው ሀሳቦች አሉ፣ በጣም ብዙ አሉ። እና እኛ የሚጠቅመን እየሰደቡንም ቢሆን ወንጌልን እየሰበክን ወደ ቤተክርስቲያን ማምጣት ነው ያለብን። ለዛ እዛ ነገር ላይ ፎከስ አድርጉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፈጣሪ ነው፣ ሁሉን ቻይ ነው፣ ሁሉን አድራጊ ነው። ሁሉን ስለሚችል ነው ሰው ሆኖ የሚያሳየን። ከሞት ወደ ህይወት ከጨለማ ወደ ብርሃን አምጥቶናል። ምንጊዜም ፍላጎታችን የሰው ልጆች ወደ ክርስቶስ ኢየሱስ እንዲመለከቱ ነው። አብዝተን ቤተክርስቲያን ብቻ ነው ካየ ለሁሉም ጴንጤ እንኳን ለቤተክርስቲያን ለራሱም አይጸልይም፣ ለራሱ ወገኖች። እስልምናም ብታይ ለኦርቶዶክስ ማንም አይጸልይ፣ ለሀገርም የሚጸልይ ሃይማኖት አታይም። በብቸኝነት ለራሷ ለሚጠሏትም ጭምር ለሀገርም ጭምር ለዓለምም ጭምር የምትጸልይ ብቸኛ ሃይማኖት። ቻሌንጅ ልታደርጉኝ ትችላላችሁ። የለም ከኦርቶዶክስ ውጭ። ለሀገራችን ሰላም ስጥልን። ለሰው ብቻ አይደለም እግዚአብሔር ለፈጠረው ፍጥረት ሁሉ ጸሎት የምታደርግ የሰላም ሃይማኖት ብትሆን ኦርቶዶክስ ተዋህዶ ናት። ለዓለም ህዝብ የምትጸልይ ኦርቶዶክስ ለሆኑም ላልሆነውም። ለዛም ይመስለኛል ከኛ ቤተክርስቲያን ውጭ የሚሆነው ሁሉ በሰላም ወጥቶ የሚገባው ቤተክርስቲያን የማያቋርጥ ጸሎት ስለምታደርግ ነው ብዬ አምናለሁ። እሺ ወንድማችን ልደተ ቃል ህይወትን ያሰማልን። አዎ እስልምና ክርስትና ላይ ካልተለጠፈ መኖር አይችልም። ፕሮቴስታንቱ ዓለም ደግሞ ኦርቶዶክስን ካልተናገረ፣ ኦርቶዶክስን ካልተሳደበ፣ እመቤታችንን ካልተናገረ፣ ታቦትን ካልተናገረ መኖር አይችልም። እኛስ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ምን ካላደረግን ነው መኖር ማንችለው? ኢየሱስ ክርስቶስን ካልሰበክን። የምንሰብከው በመስቀል ላይ የተሰቀለልንን የተሰቀለውን ክርስቶስን ነው የምንሰብከው። የምናምነውም የምናመልከውም ይህንን ክርስቶስ ነው።
መጽሐፍ ቅዱስም የምታስተምረን ቅድስት ቤተክርስቲያንም የምታስተምረን ይሄ ነው። ስለዚህ እኛ ኦርቶዶክሳውያን ከማንም መለጠፍ አይጠበቅብን፣ ከማንም እንለጠፍም አይደለንም። ኢየሱስ ክርስቶስን ስንሰብክ መኖር እንችላለን ማለት ነው። ቃለ ሕይወት ያሰማልን። በተለይ ሰሞኑ ሰፋ ያሉ ትምህርቶችን እያገኘን ነው። ከዚህ ከዮናስ ሙሉነጋ እንግዲህ በትንሣኤ ሳይመለስ አይቀርም ወደ ኦርቶዶክስ ቤት ደግሞ እንግዲህ አስቃኛችኋለሁ። ጾም ታውጆባቸው እንዴት እኛን ሳታስፈቅዱ ጾምን አወጃቸው የሚላለ በመጨረሻ እናያለን። ወደ አዶናይና ወደ ጃኒ እንለፍ። እንግዲህ ጋሽ ሰሌ ከአዶናይ ጋር ጥቂት ጊዜያትን አብረው የማሳለፍ ድል ገጥሟቸው ነበር። ያው መኪናም በቻሌንጅ እንዳስገዛላቸው ሁላችሁም የምታውቁት ነው እና አዶናይን በቅርበት ለማወቅ ችለዋል እና በተለይ ከጃኒ ጋርም የነበራቸው ነገሮች ዛሬ ሰዎችን ከሚያስታርቁ ይልቅ ሰዎችን ማጥፋት፣ ሰዎችን ማለያየት ላይ ነው የተጠመዱት እና እንደው ምንድን ነው ያሉት ጋሽ ሰሌ ምን አይነት ሀሳቦችን አነሱ የሚሉ ነገሮችን ላስቃኛችሁ። አዶናይ ልጄ አንተ እንደሚታዘቡት ልክ 99% ሁሉ አሳክተሃል፣ ያልከውን ሁሉ ፈጽመሃል። ሰሙኑን ግን ከአንተ ይሁን ከአይምሮ መጨናነቅ ይሁን አላውቅም፣ ወዳደር ከፍቶኛል፣ ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው ነው። አዶናይንም ማቀው ጠንካራው በብዙ ነገር የተፈተነ ነውና እነዚህ ነገሮችህ ልምምዶችህን እንድታቆም ጠይቃለሁ። እዚህ ጥሩ ልምምዶች አይደሉም። አንተንም ማውቅ በጥንካሬ በብርታትህ በጉብዝና። ስለዚህ ልጅ እጅግ መበርታት አለብህ። እነዚህ ቃላቶች ሳታውቃቸው ለአይምሮህ ውስጥ ድብቅ አይምሮ ውስጥ ይገቡና የማውን ነገር ውስጥ ይከተዋል። ስለዚህ ብርታታችን፣ ተምሳሌታችን እንኳን ለልጆች ለእኛም ለአዋቂዎቹ፣ ለሽማግሌዎቹ፣ ለአዛውንቶቹ አርያ የሆንኩ ወጣት ነህና ገና ጎበዝ ነህና በጉብዝና ወራትም የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያምን ስም የምትጠራ ማርያም 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 የምትል ጽሑፍ ድንቅ ልጅ ነህና በተቻለ መጠን ከሰዎች ወሬ ርቀህ ከጃኒ ጋር ያ ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር ናችሁና አንተ ላተዋት እሷ ላተውህ ቃል ተሳስራችኋል። እግዚአብሔር ፊት ቃል ተገባብታችኋል። ወሬው ይቀጥላል፣ ስድቡ ይቀጥላል። እናንተ ግን እናንተ ናችሁ። ስለዚህ ልጆቼ በተቻለ መጠን ያለፈውን ረስታችሁ ያለፈውን ትታችሁ የእግዚአብሔርን መንገድ እንድትከተሉ እፈልጋለሁ። እኔ አባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልና ወጉን ማዕረጉን ይዤ ነው መጣሁና በካባዬን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። በተረፈ ግን አሁን ደግሜ ለጃኒ እንዳልኳት ውሾቹ ይጮኻሉ፣ ግመሎቹ ግን መንገዳቸውን ይቀጥላሉ። እናንተም መንገዳቸውን ቀጥሉ። ውሾቹ ወይዋቸውን አያቋርጡ። እግዚአብሔር ከክፉ ሀሳብ፣ ከክፉ ዓይን፣ ከክፉ አፍ ይጠብቃችሁ። ማንም እንዲያወዳድቃችሁ አትፍቀዱ። ማንም እድል ፈንታችሁን እንዲያበላሽ አትፍቀዱ። እግዚአብሔር ይጠብቃችሁ። እግዚአብሔር ሀገሬን ኢትዮጵያን፣ ምድሪቷን፣ ህዝቦቿን ይጠብቅ። አዶናይ፣ ጃኒ፣ ጆን ዳንኤል ይህ ሁሉ ለእናንተ ድረስ አድርሱልኝ። እግዚአብሔር ስጥልኝ። በጣም ነው የማመሰግነው። ደስ ብሎኛል። አይከፋል፣ አልወዳድቅም።
በእውነት እድሜ ከጤና ይስጦት ለማለት ፈልጋለሁ። በተለይ የሚያስታርቁ ብፁዓን ናቸው ተብሎ በመጽሐፋችን ተጽፏልና ሰዎችን ለማስታረቅ አንዳንዴ ዋሽተንም ማስታረቅ አለብን። ትክክል እንኳን ባይሆን ሰዎችን ከሰዎች ለማስማማት በጎ ስራዎችን ለመስራት አባቶቻችን ዋሽተው ያስታርቃሉ። መዋሸት በቤተ ክርስቲያናችን ይፈቀዳል እያልኩ አይደለም። ለበጎ ዓላማ፣ ለመልካም ዓላማ፣ ክርስቶስ ለሚወደው ዓላማ ከሆነ ግን ዋሽቶም ለማስታረቅ የተለያዩ ሰዎችን አንድ ለማድረግ ዋሽቶም ያስታርቃሉና በተለይ አዶናይ ያለው ጥንካሬ ያለው ብርታት ለሰዎች የምናየው ነገር ማለት ነው። አንዳንዴ የምናየውን ነገር መመስከር አለብን። የሰማነውንም ነገር መናገር አለብን። የምንመለከተው ነገር በጣም በጎ ስራዎችን እየሰራ ያለ ልጅ ነው። ብዙዎችን ህይወት እስከ መጨረሻው እንዲቀየር ህይወታቸው እንዲቀየር ወጣቱ በራሱ እንዲቆም እያደረገ ያለ ልጅ ነው በቻለው አቅም ማለት ነው። እና ከጃኒ ጋርም የነበራቸዋል በተለይ ከዚህ ከጆን ዳንኤል ጋር በተያያዘ ሰፊ ነገሮች ተነስተው ጸቦች የተፈጠሩ ይመስላሉና ይህንን ነገር ሰዎች ከማስማማት ይልቅ የራሳቸውን አጀንዳ ዕለት ዕለት እየፈጠሩ እንዲያለች እሷ እሱ እንዲያለ ይሄ ተገኘበት አዶናይ ለጃኒ አይገባትም እሷ አትመጥነውም የሚሉ የተለያዩ የወረዱ ነገሮች ላይ ስንነጋገር እንውላለን። ስለዚህ እንዲህ አይነት ሰላም መፍጠርና ደግሞ አንድ ሰላምን የሚሰብክ ሰው ሲገኝ በጣም ደስ ይላል። እግዚአብሔር ያበርታዎት፣ እግዚአብሔር በመካከል ገብቶ ይርዳዎት ለማለት ፈልጋለሁ። ከዚህ ጋር ተያይዞ ሰዎች ስኬት ላይ ሲወጡ፣ ሰዎች የሆነ በጎ ነገር ሊያገኙ ሲሉ ያንን እንዳያገኙ የሚያደርጋቸው ነገር ምን እንደሆነ እስቲ ስሙት። የሰው አይን መጥፎ ነው። ሊሳካላችሁ ስል በስተመጨረሻ የማይሳካላችሁ ለምን ይመስላችኋል? ብዙ ዓመት ሳታገቢ ቆመሽ ቀርተሽ በስተመጨረሻ የሚገርም ሰው አግኝተሽ ልትጋቢ መጨረሻ ላይ ሲደርስ የሚቆመው ለምን ይመስልሻል? የሆነ ስራ አግኝተ ልትቀጠር ሁሉን ነገር ጨርሰ ፋይል አስገብተ በስተመጨረሻ የሚቆመው ለምን ይመስልሃል? ለሰው ታጋራለህ። ወዳጅ መስለው ይሄው ይሄን ገንዘብ አገኘው፣ ይሄው ይሄ ስኬት እጄ ሊገባ ነው፣ ይሄው ትዳሩ ሊሰብር ነው ስትል ሰዎች አውቶማቲካሊ ይቀናሉ፣ ሰዎች ይናድዳሉ፣ ሰዎች ይበሳጫሉ። በዚህ ሰዓት ፍሪኩዌንሲ ይልካል። ያ ንዴት፣ ያ ምቀኝነት፣ ያ መጥፎ ኔጌቲቭ ኢነርጂ ፍሪኩዌንሲው ይሄድና ስራችሁ እንዳይሳካ ያደርጋል። ሁላችንም እናውቃለን። ሶሻል ሚዲያ ላይ እጅግ በጣም ጥሩ የሆነ ግንኙነት ላይ ያሉ ሰዎች በአጭር ጊዜ ግንኙነታቸው ሲፈርስ አይተናል። ኢቪል አይል መጥፎ ነው። you know what I'm saying? አንድ ነገር መሰረት ሳይዝ ለሰው እንዳትናገሩ አታሳዩ። ሁላችንንም እግዚአብሔር አምላክ ከክፎች ይጠብቀን። በእውነት ከምቀኞች፣ ከክፎች፣ ከእንደዚህ አይነት ነውር ከሚሰሩ ሰዎች እግዚአብሔር አምላክ ይጠብቀን። በጎ ጎዳናን ብቻ እንድንሄድ በበጎ ጎዳና ብቻ እንድንመራ አምላካችን ለሁላችንም ማስተዋሉን ይስጠን ለማለት ፈልጋለሁ። በመጨረሻ እነዚህን እንከታተልና እንጨርሳለን። ኦርቶዶክስ ኮርጃ ነው የምትጾመው። አብይ ጾም ኦርቶዶክስ ቤተክርስቲያን ኮርጃ ነው የምትጾመው። ጾመ ሐዋርያትንም ትጾማለች። ይሄም ኮርጃ ነው የምትጾመው። ጾመ ፍልሰታም ራሱ ኮርጃ ነው። እንደገና ዓርብ ረቡዕ ደግሞ ከምን ጋር ይያዛል? ከድነት ጋር ይያዛል። ጾመ ድነት ተብሎ መተርጎሙ በራሱ በጣም የተሳሳተና ፈር የለቀቀ ዓላማ የለሽ መሆኑን የሚያሳይ ነው። ገሃድ የሚባለውን ደግሞ ተለዋጭ ነው። ረቡዕ ለመብላት እንደ ልብ ማክሰኞ የግድ መጾም አለበት ማለት ነው። ኢትዮጵያውያን የሚጾሙት ጾም ዓላማ የለሽ ጾም። ዙሮ የሚሄዱት ከየት ጋር ነው? መጽሐፍ ቅዱስ ጋር ይሄዳሉ፣ ነቢያት ጋር ይሄዳሉ፣ እነ ሙሴ ጋር ይሄዳሉ፣ ኢየሱስ ጋር ይሄዳሉ፣ እነ ዳዊት ጋር ይሄዳሉ። እዛ ጋር ይሄዳል። ግን እነሱ ሲጾሙ ዓላማ ነበራቸው። እና ታዲያ ከመጽሐፍ ቅዱስ ውጪ ሌላ ከየት መመሪያ ሄድ ነው ልንጾም የምንችለው? አዎ ስንጾም መጽሐፍ ቅዱስ ነው ሪፈር የምናደርገው። ኦርቶዶክስ ታላችሁ እግዚአብሔር ይመስገን በጣም ደህና ነኝ። እነኚህ የተሐድሶ አንጃዎች ናቸው። እነሱ ደግሞ ጾም አያስፈልግም፣ ጸሎት አያስፈልግም፣ ስግደት አያስፈልግም፣ ምጽዋት አያስፈልግም ብለው ከቤተክርስቲያን ወጥተው ነገር ግን ቤተክርስቲያን የሚሳደቡ የሚወጠቡጡ ቤተክርስቲያን እንጀራቸው የሆኑላቸው ሰዎች ናቸው። እነኚህን ሰዎች ደግሞ ዲያቆን ሄኖክ ኃይሌ እንዴት እንደገለጻቸውና ከቤተክርስቲያን ምን ፈልገው እንደወጡ ለምን እንደወጡ በደንብ አድርጎ ያስተማረበት ትምህርት አለ፣ ከነሱ ማስረጃ ጭምር ማለት ነው። እሱን ቀጥሎ አሰማቸዋለሁ። እንደተለመደው አካውንቱን ፎሎ ቪዲዮ ደግሞ እጅግ አብስታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱይክ ፌቨሪት እንታው በእግዚአብሔር ስም ጠይቃቸዋለሁ። ቪዲዮን አሰማቸዋለሁ። ነገር ግን የትም መንቀሳቀስ አይቻልም። ኦርቶዶክስ ቤተክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ቅዳሴው ማህሌቱ ሰዓታቱ በዛ ብለው እንዲህ ልበሽ እንዲያትልበስ እንደዚህ ብላ እንዲያትብላ መባል ታክቷቸው ለምን ዘና ብዬ አልኖርም ብለው ይወጡ ሰዎች አሉ አሉ። በጾም ይወጣሉ። በጾም ምክንያት እንደነዚህ አንድ ሰሞን ተሐድሶ የሚባሉ ሰዎች ተሰሙ ነበር አይደል? እነኚህ ናቸው ተቋም የነበረ ተሐድሶ ማለት ምንም ማለት ነው። ኦርቶዶክስ ነኝ ብሎ ድርቅ የሚል ጴንጤ ማለት ነው ስናብራራው እና እነዚህ ሰዎች መግለጫ ሲያወጡ አንዱ ቤተክርስቲያኗን የተቹት ጾም በስቷል። ሰማ ጾም በስቷል፣ መቀነስ አለበት። ጉደኞች ጾም በስቷል። የሐዋርያት ጾም መጾም ያለበት 12 ቀን ነው። ስንት ቀን? 12። ለምን
12 ስለሆኑ ተራቀው ሞተዋል አይደል? በጣም ጥሩ። ሐዋርያት 12 ስለሆኑ ስንት ቀን ይጾማሉ? የነነዌ ጾም ስንት ቀን ነው የሚጾመው? የነነዌ ህዝብ ስንት ነው? ብዙ ነው። በጣም ያስቃል። እና ጾም ታክቶት የሚወጣ ሰው አለ፣ ውስጥም ሆኖ የሚያጉረመርም አለ። የጾም ነገር በዛ ነው። እንደምታውቁት በእኛ ቤተክርስቲያን ከዓመቱ ከግማሽ በላይ እንጾማለን። ወደ 8 ወር እንጾማለን። ምናልባት 8 ወር ስል እንደዚህ ሰዎች ገለውና እንደኔ ያልደመርኩትም ነበር እንዳትሉ። እና ጾምን ቁጥሩ ብዙ ነው። እሱ ላይ ክርክር የላትም ቤተክርስቲያን። ግን ጾምን የስጋ ረሃብ ነው። እስቲ ጾም በሉ። ጾም የስጋ ረሃብ፣ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ። ብናለቃቀስ ብንንፈራፈር ታጾመናለች። ፈርታን ነው እንጂ ምመናን እድሜ ልክ ብንጾም ደስ ይላል። ምክንያቱም አሁን አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ፣ አንድ ሰው አንድ ቤት ውስጥ ተቆልፎብህ ለጥቂት ለአንድ ሳምንት ሳትበላ ሳትጠጣ ቆይና ስትወጣ ትልቅ ህንፃ ይሰጣል ቢባል ይስማማል አይስማማም? ይስማማል። አረ እንኳን ህንፃ ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? አንጀቱ እስኪጣበቅ ድረስ ምን ይላል? ምን እያሰበ? ህንፃውን እያሰበ። ህንፃው መንግስተ ሰማያት ለመውረስ ሰው እድሜውን ሙሉ ባይበላ ያዋጣዋል? ያዋጣው? አረ ያዋጣዋል። ያዋጣው። ግን ቤተክርስቲያን እድሜ ልክ ጾሙ ብትለን እንደምናምጥ ስለምታውቅ እያረሳሳች አሁን ተፈታ ልክ ህፃን ልጅ እችን ጉረስና የመጨረሻ ትላለች አይደል? እንዲህ እንደው ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። እንደሰማችሁ ነው። እነኚህ ሰዎች ያው ታድሶ የሚባሉት ባይዘው ዲያቆን ሄኖክ ኃይሌ ያብራራው ታድሶ የሚባሉት ጾም የሚጾሙት ኦርቶዶክሳውያን ኮረጀው ነው ያሉት ነው። የኮረጅ ደግሞ ከየት ነው አሉ? ከመጽሐፍ ቅዱስ ነው አሉ። ታዲያ ከመጽሐፍ ቅዱስ ውጪ በምን እንመራ? እነርሱ እኮ መጽሐፍ ቅዱስ አያስፈልገንም ብለው ቤተክርስቲያን አዋልድ መጽሐፍ አያስፈልግንም ብለው ቤተክርስቲያን አያስፈልግም ብለው ወጥተው ግን ደግሞ ቤተክርስቲያን የሚተቹ ሰዎች ናቸው። ከወጣ አይመለከትም። በቃ የራስን አቋም ይዘህ መሄድ ብቻ ነው። ስተትን እንዳለ ይዘህ በራስ መሄድ ነው እንጂ ቤተክርስቲያን የመተቸት አቅምም ሆነ ጉልበቱ፣ እውቀቱ፣ ኃይሉም የላችሁም። ኦሬዲ አንዴ የተጣላችሁ የሉሲፈር አገልጋዮች ሆናችኋል። እንደወደቀው መልአክ ከቤተክርስቲያን ወርቃችሁ ተባራችኋል። ምንፍቅናችሁ መቀጠል ትችላላችሁ። ቤተክርስቲያን ግን የመተቸት አቅም የላቸውም። እነዚህ ሰዎች አለባበሳቸው፣ አነጋገራቸው ኦርቶዶክስ ስለሚመስል ብዙ ሰው ስለሚሸወር ነው ይህን መረጃ ያጋራዋችሁ ማለት ነው። ከጠቀማችሁ አካውንቱን ፎሎ፣ ቪዲዮ ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይክ ሄበር ታደርጉ። በሌላ ተመልሳለሁኝ። ሰላም ያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። ለወንድማችን ለመምህራችን ለዲያቆን ሄኖክ ኃይሌ እግዚአብሔር አምላካችን ቃለ ሕይወት ያሰማልን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን ለማፍራት ያብቃል። እግዚአብሔር አምላክ ሰላም ያደርገን። ያለንበት ይህ የጾም ወቅት ነውና ጾሙን ደግሞ እግዚአብሔር አምላክ በሰላም አስጀምሮናል። በሰላም አስፈጽሞ የልቦናችን መሻት ተፈጽሞ ለብርሃነ ትንሣኤው ሁላችንንም ያደርሰን። በሌሎች መረጃዎች እስክንገናኝ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።